አስፈሪው ነገር ይሄ ነው። ብዙ ሰው ከላይ ያምራል፣ ክርስቲያን መልክ አለው፣ ወደ ውስጡ ሲገባ ባዶ ደምሮ በዜሮ የሚያባዛ ጿሚ ነው። 16ን እዚህ ሱባኤ ይዞ ኪዳነ ምሕረት መጥቶ አየር ጤና 16 ቀን ሱባኤ ይዞ እመቤቴን እየተማጸነ ለሊት መጥቶ ንኢ ያለ ስለ ኢትዮጵያ እየጸለየ ሐዘና ስምኢ ወብካያ ለሀገሪቱና ኢትዮጵያ እያለ እንደ ሰባተ ፍቅሩን እየቆመ ለሊት በሙሉ ቆሞ አድሮ በ16ኛው ቀን ቆሮ ወደ ቤቱ መሄድ ሲገባው በ16ኛው ቀን ዝም ብሎ እዚህ ከቤት ይዞ የመጣውን አንሶላና ፍራሽ ተሸክሞ ነው የሚሄደው። ደምሮ በዜሮ አባስቶታል። ደከመ ሰው 16 ቀን ደከመ። ደጋፊዎች ነን ብዙዎች። መቼም ሰሞኑን እግር ኳስ በጣም እየታየ ስለሆነ በዚያ ምሳሌ ልስጣችሁ። እግር ኳስ የሚደግፉ ደጋፊዎች አሉ። አንድ ተጫዋች ብዙ ሚሊዮን ዶላር ይከፈለዋል፣ ብዙ ሚሊዮን ዩሮ ይከፈለዋል። ደጋፊዎች ቤሳቤስቲን ሳንቲም ያገኛሉ። ዊዎክ አሎን የሚሉት የሊቨርፑል ደጋፊዎች ገንዘብ ያገኛሉ። እዚህ አዲስ አበባ ውስጥ ማሊያ ለብሶ ያርሰናልን የሊቨርፑልን ማሊያ ለብሶ የሚጮኸው ይከፈለዋል። ነገሩኝ እንጂ አስም ብሎ ነው የቁራጮት ነው የሚጮኸው፣ አይከፈለውም። ወገኖቼ እዚህ ተሰብስበን አንዳንዶች እንደዚህ ሆነናል። ምእመናን ተሰልፈው ሲቆርቡ እስመ ኃያል አንተ ብለን የምንጮህ ሰዎች ነን። እስመ ኃያል አንተ ብሎ መጮህ ነው የሚያጸድቀው ወይስ ተሰልፎ መቁረብ ነው የሚያጸድቀው? አልሰማችሁ? መቁረብ ነው አይደል የሚያጸድቀው? ምን ነው ፈራችሁ? እንሰማለን በእውነት በልባችን ጠማማነት የእግዚአብሔርን ቃል ለምንድን ነው የማትቆርበው? እኔ ወጣት ነኝ ይባላል እንዴ? ክርስቶስ ለወጣት አልሞትም እንዴ? ለምንድን ነው የማትቆርበው? እኔ ነጋዴ ነኝ ይባላል። ምን ችግር አለው? ቤተክርስቲያን ስለ ነጋዴያን ሁሌ ነው የምትጸልየው። እግዚአብሔር ነጋዴን መች ይጠላል? ነጋዴ ይጠላል ብላችሁ ነው? ውስልትናን እኮ ነው የሚጠላው መድኃኔዓለም። በሚዛን መስለብን ሰነድ መደለዝን እኮ ነው የሚጠላው። አረናስ ወደ ልባችን እንመለስ። 6ቱንም ዓመት ረሱ፣ 7ኛው ዓመትም ለኔ ተቀደሰች ናት አለ እግዚአብሔር። ወገኖቼ እና 7ኛውን ዓመት አትረሱ። 7ኛውን ዓመት አጠግባችኋለሁ፣ ባርካችኋለሁ፣ ከቤታችሁ ጉድለት አይገኝም አለ መድኃኔዓለም። በእውነት ቤታችሁን እንደዚህ ጎብኝላችሁ። ተስፋ የሰጠ እግዚአብሔር ደግሞ በእውነት ወገኖቼ አያሳፍርም። እንደው ይሄ የላምና የበግ መንጋ ከበዛላችሁ በኋላ አንዳንድ ሰው እግዚአብሔርን ፈልጎ ትዳር ሲያገኝ፣ ልጅ ፈልጎ ደግሞ ልጅ ሲያገኝ፣ ልጆችን ማስተዳደር አቃተኝ፣ አሁን በማገኘው ደሞዝ ጤነኛ ኑሮ እየመራው አይደለም ብሎ ደግሞ እንደገና እግዚአብሔርን ሲጠይቅ ኑሮ ሲዳበስ፣ ኑሮ ሲባረክለት፣ ቢዝነሱ ሲሰፋ ወደ እግዚአብሔር ቤት የሚመጣ ሰው ይቀንሳል ወገኖቼ። እና ምነው ድሮ ትመጣ ነበር ምነው ቀረ ስትሉት የሚናገረው መልስ ምንድነው? ጊዜ አጣው ለእግዚአብሔር ነው የሚለው። አሁን በጣም ቢዚ ሆና ባጣ ጊዜ እግዚአብሔርን ያስጨንቀው ነበረ። እግዚአብሔር ሲባርከው ሀብቱን ሲያበዛለት፣ የላምና የበግ መንጋ ሲበዛለት እግዚአብሔርን ይተዋል። እንደ ኦሪት ዘዳግም ላይ ምን ይላል? እንደ እግዚአብሔር ቤትህን ኑሮህን ከባረከል በኋላ በእግዚአብሔር ላይ እንዳትኮራ ይላል። ወገኖቼ እንዳትኮሩ ይርዳችሁ፣ ቃሉ እንድታደምጡ ይርዳችሁ። እና እነዚህ እስራኤላውያን 6ቱን ዓመት ሰሩና እቺ ጉደኛዋ 7ኛው ዓመት መጣች። ብዙም ያንቋችሁ ዘረኝነት ያነቀው ሰው አለ። ክርስትናውን በእውነት እንዳያራምድ ዘረኝነት፣ ሴሰኝነት፣ አድመኝነት፣ ምቀኝነት፣ ስካር፣ የሥጋ ስራዎች ያነቀው ሰው አለ። ይንቀልላችሁ። አሳፋሪ ነው ዛሬ በእውነት ኢየሱስ ክርስቶስ አንድ ሰው የተዋህዶ ልጅ ነኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ብሎ አንድ ሰው ዘረኛ ሲሆን ያሳፍራል። በእውነት በዘር ነው እንደሚጸደቀው። ስለዚህ ብላችሁ ነው የምታስቡት? ብዙ ሾው ነው የሆኑብን ነገሮች አሉ። አለመታመን፣ እግዚአብሔርን አለማክበር፣ የሚያንገላቱን ያስጨነቁን ነገሮች አሉ። መድኃኔዓለም ኢየሱስ ክርስቶስ ከነዚህ ሁሉ ይገላግለን ወገኖቼ። አንድ ነገር ብቻ ለነገራችሁ ነው የምፈልገው። የብዙዎቻችን ጠባይ ስለሆነ ቢዚ ነን። ለእግዚአብሔር ቢዚ ቅድም ነግሬያችኋለሁ። ከስጦታው ይልቅ ከሰጪው ይልቅ ስጦታውን በማግነን
ልጅ ጠይቅ የነበረ ሰው ልጅ ሲያገኝ ልጅ ማሳደግ ትልቅ ኃላፊነት ነው ብሎ የማይመጣ ሰው ቢዚ ያረጋል ራሱን። እናንተን የሚዋጋችሁ ራሳችሁን ቢዚ በማድረግ ነው ወገኖቼ። እንዳትቆሩ ቢዚ ያረጋችኋል። ኃላፊነት ይደራረብባችኋል። ለእግዚአብሔር ጊዜ አይኖራችሁም። እንደው በቀን ውስጥ 24 ደቂቃ እንዳይ ሰይጣን ቢዚ ያረጋል። ያ ቢዚ እግዚአብሔር ይንቀልላችሁ። አሜን በሉ። እግዚአብሔር ያስፈልጋል። ነቃ ማለት አሁን ይሄ የምናላግጥበት ወቅት አይደለም ወገኖቼ። እግዚኦ መሐረነ ክርስቶስ የምንልበት ወቅት ነው። ማስተዋል ያስፈልጋል። ቃሉን ሰምቶ የሚያስተውል ነው የሚለው። የማስተዋል መንፈስ ያስፈልገናል። ቤታችን በፀሐይ በዝናብ አብቅሎ የሚመግበንን ታላቁን መጋቢያችንን ኢየሱስ ክርስቶስን የድንግልና ወተት ያጠባች መብርሃን ወላዲተ አምላክ ዛሬም በምልጃዋ ፍቅሯ ከኛ ስላልተለየች ክብርና ምስጋና ለእናታችን ለድንግል ማርያም ይሁንልን። እያንዳንዱ ማለዳ፣ እያንዳንዱ አዲስ ቀን፣ እያንዳንዱ አዲስ ፀሐይ፣ እያንዳንዱ አዲስ ዘመን፣ አዲስ ወቅት ይሄ ክረምቱ በእውነት የእግዚአብሔር በጎ ስጦታ ነው። ከሰራነው በደልና ኃጢአት የተነሳ ይህ ቀን እንኳን የማይገባን በዚህ ስፍራ ላይ መቆምም መቀመጥም የማይገባን ደካማ ሰዎች እንደሆነን ራሳችንን እንቆጥራለን። እግዚአብሔር ግን በምህረቱ በትድግናው ኃጢአታችንን ስላልተመለከተ ጆሮው እንደሰማ ስላልበየነ ስላልያየ ስላልፈረደብን አምላካችን ስሙ ለዘላለም የተመሰገነ ይሁንልን። እንደ ወደ ትምህርቱ ሐሳብ ከመሄዴ በፊት አንድ ነገር ልነግራችሁ ፈልጌ ነው። ይሄ እግዚአብሔር ቃል ወገኖች ያነጻል፣ ያበረታል። በተለይ በእውነት ደስ የሚለው እንዲህ በጌታ ቀን ብሎ ዮሐንስ በራእዩ የመሰለው በኢየሩሳሌም ሰማያዊት የመቀመጣችን ምሳሌ ነው። እግዚአብሔር ለዛ ሁላችንንም ከቁጥር አያጉድለን። እንዲህ ባለ ጊዜ የምንሰማው ሕይወት የሚቀይር ቃል እግዚአብሔርን ነው። ያ ቃል ደግሞ ወገኖቼ እንደ በውስጣችን የመድከም ስሜት እንኳን ቢኖር የበደለኝነት ስሜት እንኳን ቢኖር ከአንደበቱ ከሚወጣው ቃል የተነሳ በውስጣችን የማድረግ የመስራትም አቅም ያለው ቃል ነው ወገኖቼ። ስለዚህ የተጠራንለትን ዓላማ በመረዳት ሕይወት የሚቀጥለውን ተስፋን የሚያጭረውን አላስኖር በምትለን ዓለም ላይ በእውነት አንዳች ሳይኖረን የሚያኖረንን ቃል እግዚአብሔርን እንድትሰሙ በርህራሄና በክርስቶስ ፍቅር ጋብዛችኋለሁ። እግዚአብሔር ከሁላችን ጋር ይሁንልን። መቼም ሰሞኑን ይሄ ክረምት ከገባ ጊዜ አንስቶ ከዚህ ከሰኔ 26 ቀን ጀምሮ ስለ ዘሪው በደንብ ስትማሩ እንደቆያችሁ ተስፋ አደርጋለሁ። በእውነት መድኃኒታችን ኢየሱስ ክርስቶስም የተናገረው ነው። አባታችን ቅዱስ ያሬድም በእውነት ይህንን ወቅት ኦርቶዶክሳውያን አባቶቻችን ቤተክርስቲያን እግዚአብሔርን የምታመሰግነው መኖሩን ህላዊ መገኘቱ እግዚአብሔር መገኘትን የምናረጋግጥባቸው ብዙ መንገዶች አሉ። መቼም ደካማ ልብ ስላለን እናረጋግጥ የምንለው እንጂ ማረጋገጫ የሚያስፈልገን ሆኖ አይደለም። ግን ዞሮ ዞሮ በጋውን አሳልፎ መጸውን አሳልፎ ጸደዩን ደግሞ እንደዚሁ የዚህ የበልጉን ወራት አሳልፎ እግዚአብሔር ክረምትን ሲያመጣ መኖሩንም እንገነዘባለን። ለዚህ ነው ቅዱስ ጎርጎርዮስ ሲናገር እግዚአብሔር በፍጥረቱ ለስነ ፍጥረቱም ስለሚገለጥ ስለሚታወቅ እግዚአብሔርን የምናመሰግነው እንዲህ ባለ በስነ ፍጥረት በወቅቶች እያስታከክን ነው ይላል። ለዚህ ይመስላል አባታችን ቅዱስ ያሬድ ኢትዮጵያውያን ሊቃውንት እግዚአብሔርን ክረምቱንም ሲገባ ያመሰግኑታል። በእውነት ለዚህ ለክረምቱ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ከመጀመሪያው የክረምት ወቅት ጊዜ አንስቶ ደምፀ ገሪሁ ለዝናም ያሉ አባቶቻችን የዝናቡ ኮቴ አሁን ተሰማ፣ እግዚአብሔር ይመስገን፣ ድሆች ይጠግባሉ፣ የደረቀው ምድር ደግሞ አሁን መለምለም መርጠብ ይጀምራል፣ እንዲህ ያሉ ሲያመሰግኑ ከርመዋል። ደግሞ እግዚአብሔር አሁን እኛን ደግሞ እዚህ በከተማ ውስጥ ለተቀመጥነው ሰዎች በቃለ እግዚአብሔር ዝናብ ልባችንን ያረሰርሰዋል። መድኃኔዓለም ያረሰርሰው ልባችንን፣ ኑሯችሁን ያለምልምላችሁ። እና ከዚህ ጋር ተያይዞ
ማቴዎስ ወንጌል ምዕራፍ 13 ከሉቃስ ወንጌልም እንዲሁ የተነሳ በተደጋጋሚ በሉቃስ ወንጌል ምዕራፍ 8 እንደዚሁ ሲነበብ ስትማሩ ቆይታችኋል። ዛሬ ደግሞ የዛ የትምህርቱን ትርጉም መድኃኔ ዓለም ኢየሱስ ክርስቶስ በዚህ ማቴዎስ ወንጌል ላይ ተርጉሞላቸዋል እና ያንን ነው ዛሬ በወንጌል በሌሊቱ በማለዳ መታችሁ ቃለ እግዚአብሔር ስትሰሙ ቅዳሴ ስታስቀድሱ ገባሬ ሰናይ ካህኑ ሲያነቡት የሰማችሁት ኢየሱስ ክርስቶስ ስለተናገራቸው ምሳሌዎች ማብራሪያውን መቼስ ከፍታ አፉ በምሳሌ ነው የሚለው መድኃኒታችንም ያ በምሳሌ ነገራቸው የነበረውን ቃለ እግዚአብሔር ሲተረጉምላቸው የነበረበትን የወንጌል ክፍል ነው ቤተክርስቲያን ዛሬ ያነበበችልን። ደግሞ ክርስቶስም ንጉሥ ነው ያለችም ሌሊት ስትዘምር ነው ያደረችው። ስለዚህ እግዚአብሔር ቢረዳ ቢያግዘን የማይጠፋው ዘር በልባችን ማሳ በሚል ርዕስ ነው ለጥቂት ደቂቃ የምንቆየው። እግዚአብሔር ከሁላችን ጋር ይሁንልን። በደንብ አስተውሉ። እኔ እንድትረዱትም ከላይ ከፍ ብዬ አነብላችኋለሁ። በተቻለ መጠን ሁላችሁ ተረድታችሁት ይህን እግዚአብሔርን ቃል ወደ ቤታችሁ እንድትሄዱ ፈልጋለሁ። ጌታ መንፈስ ቅዱስ ፊቴን ጸፍቶ አፌን ከፍቶ እንዲያናገረኝ እናንተም ደግሞ የምትሰሙ ብቻ ሳትሆኑ እያስተዋላችሁ የምታደርጉ እንደ ሊዲያ ልባችሁ የተከፈተ ያደርግላችሁ መድኃኔ ዓለም ኢየሱስ ክርስቶስ። ከላይ የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ መድኃኒታችን ኢየሱስ ክርስቶስ ከቤት ወጥቶ በባህር አጠገብ እንደተቀመጠ በታንኳው ውስጥም እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ እንደተሰበሰቡ ከላይ ይናገራል። ታዲያ በጣም ብዙ ሰዎች መድኃኔ ዓለም እዛች ታንኳ ውስጥ ገብቶ በወደቡ ላይ በጣም ብዙ ሰዎች ተሰብስበው ተቀምጠው ነበረ እና ክርስቶስ በምሳሌ ነገራቸው ጀመረ እና ምንድነው የሚላቸው? እነሆ ዘር ሊዘራ ወጣ። እሱም ሲዘራ አንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። ሌላውም ደግሞ ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ጥቂት በቀለ። ወዲያው ከበቀለ በኋላ ፀሐይ ሲወጣ ግን ጠወለገ። ያው ስር የሌለው ነገር ይጠወልጋል። ሌላውም ደግሞ በእሾህ መካከል ነው የወደቀው። እሾህ መጣ አነቀው። ሌላው ግን በመልካም መሬት ላይ ወደቀ ይላል እና ያ በመልካም መሬት ላይ የወደቀው አንዱ 30 ሌላው 60 ሌላው ደግሞ 100 ፍሬ አፈራ እና ስለዚህ ደቀ መዛሙርቱም እንደዚሁ ለምንድነው በምሳሌ የምትነግራቸው ሊረዱት ይችላሉ ወይ እያሉ ክርስቶስን ይጠይቁት ነበረ። ለእናንተ የመንግስተ ሰማያትን ምስጢር የማወቅ ቁልፍ ተሰጥቷቸዋል እያለ ከነገራቸው በኋላ አሁን ወደ ቁጥር 18 ላይ እንምጣ። መድኃኔ ዓለም ኢየሱስ ክርስቶስ ሲተረጉመው ዛሬም ደግሞ ሲነበብ እንደሰማችሁት ማለት ነው። እንግዲህ እናንተ የዘሪውን ምሳሌ ስሙ። በመንግስተ ሰማያት ቃል ሰምቶ የመንግስትን ቃል ሰምቶ በማያስተውል ሁሉ ላይ ክፉ ይመጣል። በልቡ የተዘራውን ያንኑን ይነጥቀዋል። በመንገድ ዳር ላይ የተዘራው እንዲህ ነው እያላውን ክርስቶስ መተርጎም ጀመረ ማለት ነው። እግዚአብሔር ከሁላችን ጋር ይሁንልን እና መቼም አንድ ቁም ነገር ስላለው በማስተዋል ስሙ። ንጉሥ የሆነው መድኃኔ ዓለም ኢየሱስ ክርስቶስ ዛሬ በሌሊት አባቶቻችን ንጉሥ ውእቱ ክርስቶስ ብለው ሲያመሰግኑት የነበረው ለዘሪ ደግሞ ለዘራዩ እንደዚሁ ለገበሬው እንደው ታምኖበት ለሚወጣው ለዛ ለገበሬ ንጹሑን የሆነውን ዘር ከዚያ ከጎተራው አውጥቶ እግዚአብሔርን ተስፋ አድርጎ ከጭቃው ጋር ለሚደባልቀው ለገበሬው ያ ገበሬ ደግሞ እንደተነገረለት በእውነት ገበሬው ብቻ አይደለም፣ እንዲህ በከተማ ደግሞ ለምንኖረው ሰዎች በምድር ላይ የሚኖሩ ሰዎች በባህርም የሚሄዱ በአየር ላይም የሚበሩ እንደው ሕይወት ያለው ተንቀሳቃሽ ፍጡር በሙሉ ወገኖቼ የሰው ልጅ ብቻ አይደለም ሌሎችም ፍጥረታት እንደዚሁ መድኃኔ ዓለምን ነው ተስፋ ያደረጉ የሚኖሩት እና ያ ተስፋ የሚሰጥ እግዚአብሔር ደግሞ በዚህ በክረምቱ ወቅት ስላለው ሁኔታ እየነገረ ልባችን ለእርሱ ማሳ እንዲሆን የእርሻ ስፍራ እንዲሆን እያዘጋጀ አንድ የሚነግረን ትልቁም ነገር አለ። እግዚአብሔር ከሁላችን ጋር ይሆንልን።
እንዳትረሱት የትምህርታችን ርዕስ የማይጠፋው ዘር በልባችን ማሳ ላይ የሚል ነው። አሁን አንድ የማይጠፋ ዘር አለ። ያ የማይጠፋው ዘር ምንድነው? የልባችንስ ማሳ ምንድነው? ክርስቶስ ስለ 4 የልብ ማሳዎችን የተናገረው እና ራሳችሁን የቱ ጋር እንዳላችሁም እንድታስተውሉ ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የማይጠፋው ዘር ሐሳቡን የምናገኘው እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ነው። ዳግመኛ የተወለዳችሁት እናንተ ከማይጠፋ ዘር ነው ብሎ ያም ደግሞ የማይጠፋው ዘር የእግዚአብሔር ቃል እንደሆነ ይናገራል። ክርስቶስም አሁን እዚህ የማቴዎስ ወንጌል ምዕራፍ 13 ላይ ዘሩ ቃል እግዚአብሔር እንደሆነ ነበር የሚናገረው ወገኖቼ። እና ትልቁ ቁም ነገር ይሄ እግዚአብሔር ቃል እኛን የመፍጠር እንደገና የመስራት ደግሞ እንደው የሰራንም ቃልም ጭምር ነው። አሁን ምናልባት በሕይወት ዘመናችን እየደከምን እየዛለን ሊሆን ይችላል። ዓለም ብዙ በሚያዝሉ ሁኔታዎች ውስጥ ብዙ በሚያዝሉ ይሄ ከባቢ አየር ውስጥ ነው ዓለም እየገፋች የምትልከን እና ዓለም ብዙ ንግግሮችም አሏት ለጆሮአችን የሚሆን ልባችንን የሚያሞቅ ውስጣችንን የሚያስደስት መፍትሄ ብላ የምታስቀምጣቸው ብዙ ቃላቶች አሏት ወገኖቼ። የዚህ ዓለም አስተሳሰብ፣ የዚህ ዓለም ጠበብት ንግግር፣ የዚህ ዓለም ደግሞ የሰዎች በሙሉ አስተሳሰብ ይሄ በጥናት እያጠኑ የሚያገኙት ፋይንዲንግ በሙሉ ዓለምን ሊያሳርፋት አልቻለም። ዛሬ ዓለማችን በጣም ብዙ ቢሊዮን ዶላር እያወጣች በጤናው መስክ ብዙ ገንዘብ ታፈሳለች። ዛሬም ዓለማችን በሽተኛ ናት ወገኖቼ። መድኃኔ ዓለም ይፈውሰን ሁላችንንም። ዛሬ ዓለማችንን ተመልከቱ። በኢኮኖሚ በኩል ብዙ አማካሪዎች አሏት። በየዓመቱ በዶክትሬት መርሃ ግብር ብዙ ኢኮኖሚስቶችን ነው ዓለም የምታስመርቀው። አሁንም ዓለም እየጠውዘች ነው በገንዘብ ግሽበት ወገኖቼ። ዓለም ልታርፍ አልቻለችም። መሬት ልታርፍ የምትችለው ዓለም ልታርፍ የምትችለው እግዚአብሔርን ስትሰማ ብቻ ነው። ልባችሁን ይክፈትላችሁ። መጽሐፍ ቅዱስ ላይ አንድ ቃል አለ። ጎቶንያል የሚባል ሰው 40 ዓመት ያህል በኢየሩሳሌም ላይ መስፍን በነበረ ጊዜ የኢየሩሳሌም ኮረብታዎች ደም አልጠጡም። ኢየሩሳሌም ሰላም ነበረች። መድኃኔ ዓለም ሰላም ያደርገን። ችግሩ ቃል እግዚአብሔር ከመስማትና ካለመስማት ይመነጫል። እስራኤላውያን እግዚአብሔር እንደው በዚህ በትንቢተ ሆሴዕ ላይ እንደተጻፈው እያባበለን ያወጣቸው ምን ይላቸዋል? ማርና ወተት የምታፈሰውን ሀገር አወርሳችኋለሁ፣ ውጡ። እስራኤላዊ የተጠቃ ህዝብ ነው። ለዘመናት ፒራሚድ ሲሰራ የነበረ ህዝብ ነው። ወንዶች ሲወለዱ የተገደሉበት ወገን ነው። እዛ በሰው ሀገር ላይ እየኖረ እያለቀሰ አንዳንዶች እንባቸውን እየዘገኑ አዶናይ በዚህ ሰማይ ላይ አለ ሆይ ብለው እስኪጮሁ ድረስ ተስፋ የቆረጡበት ዘመን ነበር ወገኖቼ። አንዳንዴ እንደዚህ ነው። እግዚአብሔር ግን ችግራቸውን ከሰማይ ሆኖ ተመለከተ። መከራችሁን ይመልከትላችሁ፣ መድኃኔ ዓለም ቤታችሁን ይይላችሁ። እና እስራኤላውያን ወጡ። ግን እንደው የ40 ዓመትም ሆነ ያባበለ ወደ ምድረ በዳ ወሰደ እንዳለ ሆሴዕ የ40 ቀኑ መንገድ ባለመታዘዛቸው በልባቸው መዘግየት ምክንያት 40 ዓመት ሆነባቸው። ዞሮ ዞሮ መቼም ምድረ ርስትን ወረሱ። እግዚአብሔር አንድ ሕግ ሰጣቸው። ያ የእግዚአብሔር ቃል መከበር አለበት ወገኖቼ። እናንተ አንዳንድ ጊዜ በህይወታችሁ በኑሯችሁ ያለመሳካቱ ሚስጥር እግዚአብሔርን አለመስማት እንደሆነ ማሰብ አለባችሁ። አንዳንድ ሰው ወሩን በሙሉ ደሞዙን ጠብቆ ገንዘቡን ሲመጣ ወደ ቤቱ ሲገባ ባዶ ኪሱን የሚገባው እንደው እንደተሸነቆረ እንስራ አሊያም ሰላቢ እንደለካው ሌማት ኪሱ የተቀደደ ይመስል ባዶ እጁን አጨብጭቦ የሚገባው እግዚአብሔርን ባለመስፍራቱና ቃሉን ባለመስማቱ እንደሆነ ታውቃላችሁ። ቃሉን የሚሰማ ሰው ይባረካል። መድኃኔ ዓለም በቃሉ ይባርከን ሁላችንንም። አሜን በሉ ባካችሁ። መድኃኔ ዓለም በቃሉ ይባርከን። እና እነዚህ እስራኤላውያን ወጥተው እግዚአብሔር ሕግ ሰጣቸው። ምንድነው ያላቸው? 7 ቀን አለ አይደለም? 6ቱን ቀን ስሩ፣ ብሉ፣ ጠጡ። 7ኛው ቀን ለኔ የተቀደሰ ነው። እንደው ሁሉ ጊዜ እንደሚሉት ሊቃውንቱ አክብሩ ሰንበታቴ እንደሚለው ቅዱስ ያሬድም እግዚአብሔር እንዲህ ብሏል፣ ሰንበቴን አክብሩ ብሏል እንዳለው እንደው ሰንበት ለኔ የተቀደሰች ናት አክብሩ አላቸው። 7ኛው ቀን ቀዳሚት ሰንበትን በጣም አድርገው ያከብሩ ነበር እስራኤላውያን። እና እግዚአብሔር ተጨማሪ ሕግ ሰጣቸው። ምንድነው ያላቸው? 6ቱንም ዓመት ረሱ፣ 7ኛው ዓመትም ለኔ የተቀደሰች ናት አለ እግዚአብሔር ወገኖቼ። እና 7ኛውን ዓመት አትረሱ፣ 7ኛውን ዓመት አጠግባችኋለሁ፣ ባርካችኋለሁ፣ ከቤታችሁ ጉድለት አይገኝም አለ መድኃኔ ዓለም። በእውነት
ቤታችሁን እንደዚህ ጎብኝላችሁ። ተስፋ የሰጠ እግዚአብሔር ደግሞ በእውነት ወገኖች አያሳፍርም። እንደው ይሄ የላምና የበግ መንጋ ከበዛላችሁ በኋላ አንዳንድ ሰው እግዚአብሔርን ፈልጎ ጠይቆ ትዳር ሲያገኝ፣ ልጅ ፈልጎ ደግሞ ልጅ ሲያገኝ፣ ልጆችን ማስተዳደር አቃተኝ አሁን በማገኘው ደሞዝ ጤነኛ ኑሮ እየመራው አይደለም ብሎ ደግሞ እንደገና እግዚአብሔርን ሲጠይቅ ኑሮ ሲዳበስ፣ ኑሮ ሲባረክለት፣ ቢዝነሱ ሲሰፋ ወደ እግዚአብሔር ቤት የሚመጣ ሰው ይቀንሳል ወገኖቼ። እና ምነው ድሮ ትመጣ ነበር ምነው ቀረ ስትሉት የሚናገረው መልስ ምንድነው? ጊዜ አጣው ለእግዚአብሔር ነው የሚለው። አሁን በጣም ቢዚ ሆና ባጣ ጊዜ እግዚአብሔርን ያስጨንቀው ነበር። እግዚአብሔር ሲባርከው ሀብቱን ሲያበዛለት የላምና የበግ መንጋ ሲበዛለት እግዚአብሔርን ይተዋል። እንደ ኦሪት ዘዳግም ላይ ምን ይላል? እንደ እግዚአብሔር ቤትህን ኑሮህን ከባረከልህ በኋላ በእግዚአብሔር ላይ እንዳትኮራ ይላል ወገኖቼ። እንዳትኮሩ ይርዳችሁ፣ ቃሉ እንድታደምጡ ይርዳችሁ። እና እነዚህ እስራኤላውያን 6 ዓመት ሰሩና እቺ ጉደኛዋ 7ኛው ዓመት መጣች። እና ተሰበሰቡ ሽማግሌዎችም የአገር ሽማግሌዎችም በዚያ በከተማይቱ በር ላይ ተቀመጡ። ወጣቶች መጡና እኛ አሁን ይሄን ዓመት ቁጭ ልንል ነው ወይ ጦርነት ሜዳ ላይ አልሄድን ወይ ደግሞ እንደው አልቆፈርን አልጎለጎልን እንዴት አይነት ልንኖር ነው ብለው ጠየቋቸው። እግዚአብሔር 7ኛውን ዓመት አትረሱ ስላላቸው መስራት ፈልገው ይሆን ፍላጎታቸው ወይስ የሉልን ቃል አለማክበር ይሆን? አልሞላላችሁ ብሏቸው ወገኖች። አንዳንድ ጊዜ ሰንበትንም እየደፈረን የምንሰራ ሰዎች ካለን እግዚአብሔር እንደው በእውነት ያስተካክለው፣ ኑሯችንን ህይወታችሁን ያስተካክልላችሁ። መባረካችሁ የሚመጣው ኑሯችሁ የሚቀናው እግዚአብሔር ያለውን ቃል ስትፈጽሙ ነው ወገኖቼ። የሰንበትን ቀን ተቀድሰው ዘንድ አስብ እግዚአብሔር ቃል ነው። 7ኛውን ዓመት ተመካከሩ ሽማግሌዎች። አይ ግዴላችሁም እግዚአብሔር ጨካኝ አይደለም። መቼም 6ቱን ዓመት ሰርታችኋል 7ኛውን ዓመት ጨምራችሁ ሰራችሁ ብሎ እግዚአብሔር እኛ ላይ አይፈርድም። ስለግድ የለም ስሩ ተባባሉ። እና የእግዚአብሔር ቃል ተደፈረ። በዛች በ7ኛው ዓመት እስራኤላውያን ከግብጽ ባርነት በወጡ በ7ኛው ዓመት እግዚአብሔር 7ኛው ዓመት እንኳን የተቀደሰ ዓመት ነው ለኔ፣ ስለዚህ መሬቷ እንኳን እፎይ ትበል ተረፍ ብሏቸው ነበር። መሬቷንም አላሳርፍ ብለው አረሷት። 7ኛው ዓመት ታረሰበት። ግን ይገርማችኋል እግዚአብሔር እዚህ የማቴዎስ ወንጌል ምዕራፍ 5 ላይ እንደተጻፈው በኃጥአንም በጻድቃንም ላይ ፀሐይን ያወጣል ይላል አይደለም? በበደለኞች ላይም በቅኖች ላይም እግዚአብሔር ፀሐዩን ያወጣል። ወገኖች ኃጢአታችን አልተመለከትንም፣ በድለናል፣ አስቀይመነዋል። አንዳንድ ጊዜ ይሄ ጨለማ እንዴት ነጋልኝ ያስብላል። እግዚአብሔር ግን አነጋልን። ክብርና ምስጋና ለስሙ ይሁንለት። እንደው በእውነት እንደው መጽሐፍ የሚናገረው ቃል አለ፣ ልብ የሚነካ ቃል። አቤቱ አንተ ኃጢአትን ብትቆጣጠር በፊትህ ማን ይቆም ነበር ይላል ወገኖቼ። እግዚአብሔር ኃጢአታችንን ስላላየ ስላልተቆጣጠረ ይሄው ሰው መስለን በፊቱ ቆመናል። ኧረ አመስግኑት። ክብር ምስጋና ለስሙ ይሁን። ግን እነዚህ እስራኤላውያን 7ኛውን ዓመት አረሱ። ጤነኞቹ ነው እግዚአብሔር ባርኳቸው፣ እንደው ምንም ሳይጎድልባቸው በሉ። መጨረሻ ላይ ኦዲት ሲያረጉ በአመቱ መጨረሻ ላይ አልተባባልንም፣ ይሄው ምንም አላለንም። እግዚአብሔር ቀጠሉ ኑሮ። 2ኛው ሰንበት መጣ 14ኛው ዓመት። አሁንም እንደገና እስራኤላውያን ረሱት። አሁንማ እያረሱ መጡ። 3ኛው ሰንበት 21ኛው ዓመት መጣ። አሁንም አረሱ። እግዚአብሔር አሁንም ምንም አላላቸውም ወገኖቼ። እና አንዳንድ ጊዜ ኃጢአት እየሰራን በደል እየፈጸምን ዘመን በተጨመረልን ቁጥር ይሄው ዘመነ ክረምት መጣ። ይሄ ደግሞ ዘመነ ክረምት ደግሞ አልፎ ደግሞ ዘመነ መጻው ይመጣል። መስከረም 26 ቀን ይገባል። እግዚአብሔር እንዲህ ያለ ወቅቶችን ሲያፈራርቅልን እድሜ ሲጨምርልን አንዳንድ ጊዜ እግዚአብሔር ኃጢአታችንን የተወው የማይመለከት ፈጽሞ እግዚአብሔር ስለ ቃሉ ታማኝ ያልሆነ እንዳይመስላችሁ ሂሳብ ያወራርዳል መድኃኔዓለም። እስራኤላውያን 70 ሰንበትን ነው የደፈሩት። 70 ሰንበት ለ400 ምናምን ዓመታት ያህል 70 ሰንበቶች ተደፍረዋል። በሙሉ ጥርግርግ አድርጎ እስራኤላውያንን በባቢሎን ምርኮ ወስዶ 70ውን ዓመት በመከራ በፍዳ እንዲያልፉ አደረጋቸው ወገኖቼ። እግዚአብሔር ጻድቃም ፍቅር ብቻ ነው እያልን ስንነግራችሁ ጻድቅም አምላክ እንደሆነ መረዳት አለባችሁ። አፍቃሪ ነው እናውቃለን፣ ጻድቅ ነው፣ ፈታሄ በጽድቅ ነው፣ ይፈርዳል ወገኖቼ። ስለ ቃሉ ደግሞ የታመነ ነው። ክብር ምስጋና ለስሙ ይሁንለት። ስለዚህ እናንተ ከማይጠፋ ዘር
ተፈጥራችኋል ይላል ቅዱስ ጴጥሮስ። ያ ታዲያ የማይጠፋው ዘር አንደኛ ለዘላለም በውስጣችሁ የሚኖር ቃል ነው። ለዘላለም ቅድም ነግራችኋለሁ። ሰዎች የሚነግሯችሁ ቃል ልብን ለማስደሰት ለማሞቅ ይሆናል። እነዚህ ሳይኮሎጂስቶቹ የሚነግሩን በእውነት ሌላ ደግሞ ቲዮሪ ሲመጣ እንደኛውን ያን ሳይኮሎጂ ሐሳብ ቲዮሪ አስረጅቶ ሌላኛው ይመጣል። ዓለማችን ሁሉ ጊዜ በመሳሳትና በማስተካከል መንገድ ውስጥ ነው ያለችው። ትሪያል ኤንድ ኢረር ይባላል። ወገኖቼ ትላንት እግዚአብሔር የተናገረው ቃል ትኩስ ነው፣ ዛሬም ይሰራል። የዛሬ 5000 ዓመት ገደማ የተናገረው ቃል ከልጅ ልጅ ተወልጄ አድንሃለሁ ያለው ጌታ ቃሉን ጠብቆ በጊዜው ወአመበጻ ዕድሜሁ እንዳለው ገላትያ ምዕራፍ 4 ላይ ቀኑን ጠብቆ እግዚአብሔር ተወልዷል። እግዚአብሔር ስለ ተስፋ ቃሉ የታመነ አምላክ ስለሆነ ሁለተኛው ዳግመኛ ልደትን የሚሰጥ ቃል ነው። እንደገና አትበድል ሂድ ብሎ የሚያነሳ ቃል ነው። ወገኖቼ እንደ 38 ዓመት በሙሉ አልጋ ላይ የተኛው ሰው ትዝ አይላችሁም? ወገኖቼ ዘመድ አጥቶ ወገን አጥቶ አንድ ቤተ ክርስቲያን ጸሐፊ ስለዚህ ሰው ታሪክ ሲጽፍ በጣም የሚያሳዝነኝ ደግሞም በጣም የሚገርመኝም ሰው ነው ይላል። ለዘመናት አልጋው ላይ ተቀምጦ የብዙ በሽተኞችን ስምና የብዙ በሽተኞችን ህመም የሚያውቅ ሰው ነው። እና አንዳንድ ሰዎች ደግሞ ሲመጡ አሁንም አልተነሳህም ይሉታል። በብዙ የልቦና ስብራት ውስጥ የነበረ ሰው ነው። ይሄን ሰው ግን ጌታ ዳግመኛ ወልዶታል። ወገኖቼ እንደገና አዲስ ታሪክ ሰጥቶታል። መድኃኔ ዓለም በቃሉ አዲስ ታሪክ ለሁላችን የሚስጠን። ሰው ሁሉ ይጸየፈዋል። መቼም ያለ ሰው ያልተፈጠረ ሰው ይኖር ይሆን? እንደው አንዳንድ ጊዜ ዛሬ በየመንገዱ የምታዩዋቸው እነዚህ ሁማኒቴሪያን ድርጅቶች አሉ፣ በጎ ስራ የሚሰሩ። እንደነዚህ እንኳን ደግ የሚሰሩ ሰዎች ጠፍተው ይሆን? ለዘመናት አልጋ ላይ ተኝቶ የእግዚአብሔር መልአክ ያንን ውሃ ሲያናውጠው እንደው አስቀድሞ እንደው ባካችሁ ይሄ ሰውዬስ ዛሬ ይዳን እኛ ይቅርብን የሚል ሰው ጠፍቶ ይሆን? ሰውየው የሚያሳዝን ሰው ነበረ። እንደውም ምንድነው ያለው? ጌታ ሆይ እኔ ሰው የለኝም ነው ያለው። አንዳንዴ እንደዚህ ነው። ሰው ላይኖረን ይችላል። ዓለም ፊቷን ልታዞርብን ትችላለች። ወዳጆቼ፣ ወገኖቼ፣ ዘመዶቼ የምትሏቸው ላያውቋችሁ ፊታቸውን ሊያዞሩባችሁ ይችላሉ። ዓለም ተባብሮ ፊቱን ሲያዞርባችሁ ግን መድኃኔ ዓለም እናንተን ስለሚመለከታችሁ ወገኖቼ ደስ ይበላችሁ። በዚህ እንኮራለን። መድኃኔ ዓለም እንደማይተወንና እንደ አዲስ ሕይወት እንደገና የሰው እኮ አሁን አልጋውን ተሸክሞ ቤቱ ሄዶ እንደው ስለ ሰው ታሪክ መጽሐፍ ቢሆን ኖሮ የመጽሐፍ ቅዱስ ሐሳብ ህይወቱ ምን ይመስል ነበር? እንጓጓለን። ትዳር ይዞ ይሆን? ከዛ በኋላ ምን አይነት ህይወት እንደው ሲኖር እንደነበረ መጽሐፍ ቅዱስ ቢነግረን። ቃሉ ግን ወገኖቼ ሌላው ሰው ሩጦ ውሃ ውስጥ እንደሚገባው አይደለም። ተበጥጦ የሚጠጣ መድኃኒትም አልሰጠውም። እንዲህ ግሉኮስም የለም በተከሻው ላይ የሚቀበርም የሚውጠው ክኒንም መድኃኒት የለውም። ክርስቶስ ቃል ነው ያወጣው። አልጋህን ተሸክምና ሂድ አለው። አልጋውን ተሸክሞ በሰላም ክብር ምስጋና ለመድኃኔ ዓለም ይሁን። ቃሉ በእውነት ወገኖች መንፈስና ህይወት ነው። ወደ ልባችን ማሳ እንምጣ። አንደኛ ይውላችሁ ወገኖቼ የልባችን ማሳ ቃሉ የሚቀመጥበት ስፍራ ነው። ቃሉን ዝም ብሎ መጣል አልፈለገም። ቃሉን በእኛ ልብ ላይ ነው ሊጥለው የፈለገው መድኃኔ ዓለም ኢየሱስ ክርስቶስ። ለዚህ ነው ምዕራፍ 13 ቁጥር 19 ላይ የዘሪውን ምሳሌ ስሙ፣ የመንግስትን ቃል ሰምቶ የማያስተውል ብሎታል። ቃሉን በልባችን ላይ ሊዘራ ስለፈለገ ብዙ ጊዜ ይህን ጉባኤ ተከታተላችኋል። አሁን እየሰማው ነበረ። ስልጠናም አለ እንደ 3 ወር ቀጣይ ኮንቲኒቲ ያለው በደንብ ስር ሰዳችሁ እንድትታነጹ ትምህርትም ኮርስ እዚህ ቤተክርስቲያን ሊሰጥ እንደሆነ ማስታወቂያውን ቅድም ሲናገሩ ነበረ ልሳነ ጳውሎስ። ስንቶቻችንን ግን በሰማነው ቃል በእውነት ስር ሰደን እየታነጽን ቃሉንስ በልባችን እያስቀመጥን ያለነው ሰዎች ስንት ሰዎች እንሆን? ወይስ ይሄ አሁን ትላንት ማታ ኳስ ሲታይ የነበረ እንግሊዝና ፈረንሳይ አይደለም? ዛሬም ይቀጥላል ኳሱ። ልክ ከነገ ወዲያ እንረሳዋለን አይደለም? ጉዳያችን አይደለም። እንደዛ ነው ቃል እግዚአብሔርን የምታዩት። የዛሬ ሳምንት መጣችሁ ተምራችኋል፣ ሰምታችኋል። በቃ እንደው ከዚህ ቤተክርስቲያን ስትመጡ ብቻ ነው ቃል እግዚአብሔር ትዝ የሚላችሁ ወገኖቼ። አንደኛ ቃሉ ልባችን ውስጥ ቃሉ የሚቀመጥበት ስፍራ ነው። ሁለተኛ ደግሞ ወገኖቼ ዝግጅት ይፈልጋል። ይሄ ቃል በእውነት ማሳ ያለ እርሻ ፍሬ እንደማይሰጥ ሁሉ
ልብም ያለ ንስሐና በእውነት ካለ መስማት ፍሬ ሊያፈራ አይችልም ወገኖቼ። ሶስተኛው የልባችን ማሳ ወገኖቼ መለወጥ ይችላል። ራሳችሁን አሁን ተመልከቱ። እኔ ልቤ ደንዳና ነው፣ ሁሉ ጊዜ ቃል እግዚአብሔር እሰማለሁ፣ አልተለወጥኩም፣ ይሄው አልቆረብኩም፣ ይሄው በጎ ሰው ለመሆን እጠራለሁ፣ በጎ ሰው አልሆንኩም። የብዙዎቻችን ጥያቄ ነው። የብዙዎቻችን ያስተካክለን መድኃኔዓለም ኢየሱስ ክርስቶስ። 20 ዓመት በላይ ሆነ መሰለኝ 30 ዓመት አካባቢ ይሆን ስብከቱ እንግዲህ እንዴት የተጀመረው? ጉዳዩማ ድሮ ነው የተጀመረው። አጼ ኢያሱ አድያም ሰገድ በግዕዝ የነበረው ትርጓሜ ህዝባችን በደንብ እንዲረዳው ወደ አማርኛ ይቀር ብለው ካደረጉ ጀምሮ መቼም ሲተረጎም ኑሯል። አሁን እንዲህ ማታም ጠዋትም እንዲህ ወንጌል የምንሰማበት አሁን ቅርብ ጊዜ በቴክኖሎጂ ደግሞ በታገዘ ሁኔታ ስንት ዓመት ሆነው? የቅርብ ጊዜ ትዝታ ነው። በየዕለቱ ቢያንስ በሳምንት ውስጥ ቃል እግዚአብሔር አንድ ጊዜ እንሰማለን። በሳምንት ስንት ጊዜ ግን እንጸጸታለን ወገኖቼ? የግል የጸሎት ፕሮግራም አላችሁ? እዚህ ሁሉ ጊዜ ነው ቁረቡ የምንለው? ትቆርባላችሁ ነው ወይስ እኛ ጉንጫችን እያለፋን እየደከመን ነው ወገኖቼ? እግዚአብሔር ከሁላችን ጋር ይሁንልን። አራቱን የልብ ማሳዎች አሳይቻችሁ ክርስቶስ የተረጎመውን አበቃለሁ። እግዚአብሔር ከሁላችን ጋር ይሁንልን። አንደኛው የመንገድ ዳር ላይ ማሳን ነው ክርስቶስ የተናገረው። ያንዳንድ ሰው ልብ እንደዚህ ነው፣ ልክ እንደ መንገድ ዳር ማሳ የሆነ። ይሄ መንገድ ዳር ማሳ የሚባለውን ቅዱስ ዮሐንስ አፈወርቅ ሲተረጉመው በፈቃደኝነት ልብን ለአጋንንትና ለዓለማዊ ፍላጎት አሳልፎ የሰጠ ሰው ልብ ነው ይላል። አንዳንድ ሰው እንደዚህ ነው፣ እንደ ፈርዖን ልቡ ደንዳና ነው፣ ቢሰማም አይረዳም፣ ለመስማትም ፈቃደኛ አይደለም። በወንጌል ሰዓት ጆሮን ያሳክከዋል። ልክ በቃ የሚፈልገው ቤተ እግዚአብሔር መጥቶ እንደው በሳምንት አንድ ቀን ወገኖቼ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስላለን ነው። በነዛ በስርዓት አምልኮ በቅዳሴ ይሳተፋል፣ ቅዱስ ቁርባን ይቀበላል በየሳምንቱ። ብዙዎች አይቀበሉም። ደጋፊዎች ነን ብዙዎች። መቼም ሰሞኑን እግር ኳስ በጣም እየታየ ስለሆነ በዚያ ምሳሌ ልስጣችሁ። እግር ኳስ የሚደግፉ ደጋፊዎች አሉ። አንድ ተጫዋች ብዙ ሚሊዮን ዶላር ይከፈለዋል፣ ብዙ ሚሊዮን ዩሮ ይከፈለዋል። ደጋፊዎች ቤሳቤስቲን ሳንቲም ያገኛሉ። ዊዎክ አሎን የሚሉት የሊቨርፑል ደጋፊዎች ገንዘብ ያገኛሉ። እዚህ አዲስ አበባ ውስጥ ማሊያ ለብሶ ያርሰናልን የሊቨርፑልን ማሊያ ለብሶ የሚጮኸው ይከፈለዋል? ነገሩኝ እንጂ አስም ብሎ ነው የቁራጮት ነው የሚጮኸው፣ አይከፈለውም። ወገኖቼ እዚህ ተሰብስበን አንዳንዶች እንደዚህ ሆነናል። ምእመናን ተሰልፈው ሲቆርቡ እስመ ኃያል አንተ ብለን የምንጮህ ሰዎች ነን። እስመ ኃያል አንተ ብሎ መጮህ ነው የሚያጸድቀው ወይስ ተሰልፎ መቁረብ ነው የሚያጸድቀው? አልሰማችሁ? መቁረብ ነው አይደል የሚያጸድቀው? ምን ነው ፈራችሁ? እንሰማለን በእውነት በልባችን ጠማማነት የእግዚአብሔርን ቃል። ለምንድን ነው የማትቆርበው? እኔ ወጣት ነኝ ይባላል እንዴ? ክርስቶስ ለወጣት አልሞተም እንዴ? ለምንድን ነው የማትቆርበው? እኔ ነጋዴ ነኝ ይባላል። ምን ችግር አለው? ቤተክርስቲያን ስለ ነጋዴያን ሁሌ ነው የምትጸልየው። እግዚአብሔር ነጋዴን መች ይጠላል? ነጋዴ ይጠላል ብላችሁ ነው? ውስልትናን እኮ ነው የሚጠላው መድኃኔዓለም። በሚዛን መስለብን ሰነድ መደለዝን እኮ ነው የሚጠላው። ኧረ እናስ ወደ ልባችን እንመለስ። እግዚአብሔር ከሁላችን ጋር ይሁንልን። የመንገድ ዳር ምሳሌው እሱ ነው። ምናልባት አንዳንድ ሰዎች በዚህ በሶሻል ሚዲያም ደንዝዘዋል ወገኖቼ። ይሄ ሚዲያ ኮቴ ጭንቅላታቸውን አደንዝዞታል። እና ፓሲቭ ሊስነር ናቸው ማለት እኛ ምን ነገረው ዘግይቶ ነው የሚገባቸው። ምን እንዴት እንደምትሞቱ አታውቁትም። ሰው በትንታ ነው የሚጠፋው ወገኖቼ። ዛሬ እንደው የክብር ሞት መድኃኔዓለም እንድንሞት ይርዳን እንጂ ሰው በወጣበት የሚቀርበት ሀገር ውስጥ አይደል እንደ ያለ ነው። ታዲያ ሰው ስንቅ ሳይዝ ነው ሩቅ ሀገር ስጋውን ሳይበላ ደሙን ሳይጠጣ። እግዚአብሔር ከሁላችን ጋር ይሁንልን። ሁለተኛው የጭንጫ ማሳ ነው። ክርስቶስ ሲናገር በጭንጫ ላይ ወደቀ። አሁን ጭንጫን ማሳን ስታዩት እንደው ከላይ አረንጓዴ ለብሶ ስታዩት እንደው ለም ይመስላል።
ስር ግን ሰዶ ወደ ታች አይወጣም፣ አይሄድም። ይሄ ምን መሰላችሁ? የስሜታዊነት ጥልቀት የሌለው አምልኮ። አንዳንድ ሰው ፔን ኪለር ነው፣ እዚህ መጥቶ መዝሙር ዘምሮ አሸብሽቦ እፎይ ብሎ ነው የሚሄደው እና የህመሙ ማስታገሻ እንደው አይዞ ጌታ ይወድሃል ምናምን ጎተራ ይሞላል ምናምን ሲባል ተደስቶ ይሄዳል። እንዴት ነው ጎተራ የሚሞላው? ሳትሰራ። አዎ ይወደናል። እንኳን ጌታ የፈጠረን የሞተልን አይደለም። ዛሬ የወለዷችሁ ወላጆቻችሁ የሚወለዳችኋቸውንም ልጆች ተወዳላችሁ እኮ አይደለም እንዴ? እንዴት ነው የምናስበው? ከስሜታዊ አምልኮ ውስጥ መውጣት አለብን። ዛሬ በማህሌትም ስንቆም፣ በእውነት ሰዓታትም ስንቆም፣ ስርዓተ አምልኮ ቅዳሴ ላይም ስንቆም ከስሜታዊነት መውጣት አለብን ወገኖቼ። እንደው ቃሉን ግን በእውነት ታደምጡታላችሁ። ካህኑ እየቀደሰ በጆሮአችሁ የሚንቆረቆረውን ያ ሰማያዊ ድርሰት ልባችሁን ይቀይረዋል። እንዲህ ብላችሁ ታስባላችሁ። ከስሜታዊነት መድኃኔዓለም ያውጣን ሁላችንንም። ኧረ እባካችሁ አሜን በሉ። ይሄ አሮጌው ማንነታችንን ማስወገድ አለብን። ከላይ ስንታይ ያማረብንን ግን ማለት ነው ወደ ስር ሊወጣ አይችልም። አንዳንድ ሰው ልብ እንደዚህ ነው። ከላይ ሲያዩን እናምራለን፣ ክርስቲያኖች ነው የምንመስለው። በእውነት ስናስቀድስ፣ ስንወጣ፣ ስንወርድ ነው የሚሉት አባቶቻችን። ውስጣችን ባዶ ነው። ከላይ አምሮ ውስጥ ባዶ ከመሆን ደግሞ መብርሃን ወላዲተ አምላክ ተሰወራችሁ ወገኖቼ። አስፈሪው ነገር ይሄ ነው። ብዙ ሰው ከላይ ያምራል፣ ክርስቲያን ልኮ መልክ አለው፣ ወደ ውስጡ ሲገባ ባዶ፣ ደምሮ ደምሮ በዜሮ የሚያባዛ ጿሚ ነው። 16ን እዚህ ሱባኤ ይዞ ኪዳነ ምሕረት መጥቶ አየር ጤና 16 ቀን ሱባኤ ይዞ እመቤቴን እየተማጸነ ሌሊት መጥቶ ንኢ እያለ ስለ ኢትዮጵያ እየጸለየ ሐዘና ስምኢ ወብካያ ለሀገሪትነ ኢትዮጵያ እያለ እንደ ሰባተ ፍቅሩን እየቆመ ሌሊት በሙሉ ቆሞ አድሮ በ16ኛው ቀን ቆሮ ወደ ቤቱ መሄድ ሲገባው በ16ኛው ቀን ዝም ብሎ እዚህ ከቤት ይዞ የመጣውን አንሶላና ፍራሽ ተሸክሞ ነው የሚሄደው። ደምሮ 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 በዜሮ አባስቶታል። ደከመ ይሄ ሰው 16 ቀን ደከመ። ካልቆረብክ ምን ጥቅም አለው? ቅድም ነው ጀምሬላችኋለሁ። አሁን ዕለተ ሰንበት ሰው እዚህ በዓቱን አጽንቶ ጸንያ ጸናይክቦ እንዳለው ቅዱስ ዳዊት እዚህ ጸንቶ እንዶ የሙግት ብሎ መድኃኔዓለምን ካልባረከኝ አልለቅህም ብሎ ለንስሐ ሞት አብቃይ ብሎ ጸልዮ ይሄዳል እንጂ በዚህ ቀን ሰው ተነስቶ ጉዞ ምናምን በሰንበት ጉዞ በድድስቅል ላይ ተጽፏል። በሰንበት ተጓዙ ይላል። ሐዋርያት አስተምረውናል። እግዚአብሔር ያስተካክለን ሁላችንንም። በገንዘባችን በቢዝነሳችን መጣ እንዳይሉ ወንድሞቼ መቼስ ሶስት ላይ ልባችሁን እያስተዋላችሁ አንደኛው መንገድ ላይ፣ ሁለተኛው ድንጋይ ላይ፣ ሶስተኛው ደግሞ በእሾህ ላይ የእሾህ ማሳ ያለበት እዚህ ማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ ተርጉሞታል። ወገኖቼ ቅዱስ ቄርሎስ የእስክንድርያው ሲያስተምር፣ መቼም ቅዱስ ቄርሎስ ባለውለታችን ነው። ተሳቱ ቅዱሳን ወደ ኢትዮጵያ ሲመጡ ከተረጎሙልን መጽሐፍቶች መካከል አንደኛው መጽሐፈ ቄርሎስ ነው። ያ ታላቅ መጽሐፍ ደግሞ ይገርማችኋል የኢትዮጵያን የሥነ መለኮት ሐሳብ የቀየረ እስከ ዛሬ ድረስ በእውነት አስተምሮን ያስተማረን ታላቅ ኮከብ የሆነው ቅዱስ ቄርሎስ ነው። እንቲያው ለቃል ኮነ ለሥጋ ወእንቲያው ለሥጋ ኮነ ለቃል በተዋህዶ ብሎ ትልቅ ትምህርት ያስተማረ ዛሬ ያለ መለያየት ያለ መቀላቀል ያለ መለወጥ በተዋህዶ ወልደ ማርያም በተዋህዶ ከበረ እንድንል ያደረገን ጀግና የሆነ ሃይማኖተኛ ሰው ቅዱስ ቄርሎስ ነው ወገኖቼ። በረከቱን እግዚአብሔር ያሳደረብን ይሄ ታላቅ ሰው ቅዱስ ቄርሎስ ስለዚህ በእሾህ ላይ ስለወደቀው ማሳ ሲናገር እሾህ ማለት ይላል ነፍስን ከአምላኳ የምትለይ የሥጋ ምቾት የሀብት ስስት ናት ይላል። እንደውም ሲያስረዳ ሶሎሞንን ነበር የሚያስረዳው። ከእግዚአብሔር ጋር ለመጣበቅ የፈለገ በቃ አንተ እንደው ሀብት አትስጠኝ፣ ሀብትም አትንሳኝ፣ ልከኛ ኑሮ ስጠኝ። እግዚአብሔርን ያመልክ የነበር ይጸልይ ሶሎሞን ሲከና ብዙ ቁባቶች ተሰብስቦ እግዚአብሔር የመሆን ሥራ ታላችሁ ይላል። ነገሥት ምዕራፍ 11
ስለዚህ ወገኖቼ ዓለማዊ ፍላጎታችሁ ራሳችሁን አሳልፋችሁ አትስጡ። ብዙ ነገሮች አሉ፣ በጣም ብዙ ተተከለ ትንሽ ያነቀው ነው የሚለው መጽሐፉ። ብዙም ያንቋችሁ ዘረኝነት ያነቀው ሰው አለ። ክርስትናውን በእውነት እንዳያራምድ ዘረኝነት፣ ሴሰኝነት፣ አድመኝነት፣ ምቀኝነት፣ ስካር፣ የሥጋ ስራዎች ያነቀው ሰው አለ። ይንቀልላችሁ። አሳፋሪ ነው ዛሬ በእውነት ኢየሱስ ክርስቶስ አንድ ሰው የተዋህዶ ልጅ ነኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ብሎ አንድ ሰው ዘረኛ ሲሆን ያሳፍራል። በእውነት በዘር ነው እንደሚጸደቀው። ስለዚህ ብላችሁን የምታስቡት ብዙ ሾው ነው የሆኑብን ነገሮች አሉ። አለመታመን፣ እግዚአብሔር አለመታመን፣ እግዚአብሔርን አለማክበር፣ የሚያንገላቱን ያስጨነቁን ነገሮች አሉ። መድኃኔ ዓለም ኢየሱስ ክርስቶስ ከነዚህ ሁሉ ይገላግለን ወገኖቼ። አንድ ነገር ብቻ ለነገራችሁ ነው የምፈልገው። የብዙዎቻችን ጠባይ ስለሆነ ቢዚ ነን ለእግዚአብሔር ቢዚ። ቅድም ነግሬያችኋለሁ። ከስጦታው ይልቅ ከሰጪው ይልቅ ስጦታውን በማግነን ልጅ ጠይቅ የነበረ ሰው ልጅ ሲያገኝ ልጅ ማሳደግ ትልቅ ኃላፊነት ነው ብሎ የማይመጣ ሰው ቢዚ ያደርጋል ራሱን። እናንተን የሚዋጋችሁ ራሳችሁን ቢዚ በማድረግ ነው ወገኖቼ። እንዳትቆሩ ቢዚ ያደርጋችኋል። ኃላፊነት ይደራረብባችኋል። ለእግዚአብሔር ጊዜ አይኖራችሁም። እንደው በቀን ውስጥ 24 ደቂቃ እንዳይኖር ሰይጣን ቢዚ ያደርጋል። ያ ቢዚ እግዚአብሔር ይንቀልላችሁ። አሜን በሉ። እግዚአብሔር ያስፈልጋል ነቃ ማለት። አሁን ይሄ የምናላግጥበት ወቅት አይደለም ወገኖቼ። እግዚኦ መሐረነ ክርስቶስ የምንልበት ወቅት ነው። ማስተዋል ያስፈልጋል። ቃሉን ሰምቶ የሚያስተውል ነው የሚለው። የማስተዋል መንፈስ ያስፈልገናል። በእውነት ወገኖቼ የመጨረሻው በመልካም መሬት ላይ የወደቀው ዘር ነው። ይሄ ሰማያዊ ፍሬ የሚያፈራ ነው። መልካም መሬት በንስሐ መሳሪያ በንስሐ የእርሻ መሳሪያ የተኮተኮተ በአንባ ንስሐ በዚህ በእንባ የራሰ ልብ የለሰለሰ ልብ ያለው ቡቡ ልብ ያለው ለእግዚአብሔር ጉዳይ ለመንፈስ ቅዱስ ጉዳይ አስተዋይ የሆነ ሰው ልባችሁ ለስላሳ ያደርግላችሁ ወገኖቼ። ጠካሮች አትሁኑ ወገኖቼ። የድንጋይ ልብ እያወጣው የሥጋ ልብ ሰጣችኋለሁ እንዳለው ልባችሁ ሩሩ ይሁን። መድኃኔ ዓለም ርኅራኄን ይጨምርላችሁ። ሩሩ መሆን ያስፈልጋል። እንዴት ሰው በሰው ላይ ይጨክናል? ያሳደጋችሁትን እንስሳ ማረድ እንኳን ይዘገንናችሁ የነበራችሁ ሰዎች ዛሬ በቀን 200-300 ሰው ታርዶ በግሬደር ሲቀበር ስንት ሰው ሞተ ብላችሁ የምትጠይቁ ሆናችኋል። ልባችሁ ጨክኗል ወገኖቼ። እግዚአብሔር ከሁላችን ጋር ይሁንልን። ክርስቶስ መልካም መሬት ላይ ወደቀው። አንዱ 30 አንዱ 60 አንዱ 100 ያማረ ፍሬ አፈራ ይላል። አበ በብዙ ተርጉመውታል። ቅድም ሰምቻለሁ የማቴዎስ ወንጌል ትርጉም እንደውም አሁን ያነሳነው ምዕራፍ 13 ላይ ደርሰዋል ሲባል ሰምቻለሁና ለተርጓሚው ትቻለሁ። እሱን ስለ ንጽሐ ስጋ፣ ስለ ንጽሐ ነፍስ፣ ስለ ንጽሐ ልቡና፣ ስለ ወጣኒያኑ፣ ስለ ማዕከላውያኑ ደግሞ መጨረሻ ላይ ስላሉ ስለ 10 ማዕርጋት ሁሉ በደንብ የምትማሩበት እንደሆነ አውቃለሁ። እሱ ለመምህሩ ሰጥቻለሁ። በደንብ ግን አርጋችሁ አስተውሉ። አንድ ነገር ግን ማስተዋል አለብን። በሚዘራ ገበሬ ህይወቱ ስትመጡ ዘሩን አውጥቶ ከዘራ በኋላ ሲመለከት ሁሉም የተዘራው በእኩል ቁመት ላይ አይሆንም አይደለም። አንዳንዱ አጠር ይላል፣ አንዳንዱ መካከል፣ አንዳንዱ ደግሞ ይለመልማል፣ ከፍ ከፍ ይላል። እኛም ቃል እግዚአብሔር ስንናገር በሁሉ ልቦና እንደዚህ አይደለም። አንዳንዱ ጥቂት ነው የሚይዘው። ይሄም ራሱ በቂ ነው። አንዱ 30 አንዱ 60 አንዱ 100 ያማረ ፍሬ። ልክ ዛሬ እንደተጋቡት በእውነት በቅዱስ ቁርባን እንደከበሩት ወገኖቻችን ባለ 30 ፍሬዎች ናቸው እነሱ። እግዚአብሔር ትዳራቸውን ይባርክላቸው፣ አመስግኑላቸው መድኃኔዓለምን። እንደውም የሚለው መነኮሳት ባለ 100 ናቸው ካለ በኋላ እነዚህ ባለ 30ዎቹ ደግሞ
የእንዶ ያገቡ ማስባኑን እያለ ነው የሚናገረውና እግዚአብሔር ለፍሬ ያብቃልን። ባለ ትዳሮችም በዚህ ህይወት ውስጥም ያላችሁ ሰዎች ለመቁረብ እንደነርሱ እግዚአብሔር ያብቃችሁ። የመጨረሻ መልእክቴን አስተላልፌ ያበቃለሁ። ዘሩና ማሳው ሲገናኙ ሊኖር የሚችለውን የለውጥ ሂደት ነው የምነግራችሁ። ዘሩ እግዚአብሔር ቃል ነው ብለናል። እንግዲህ ማሳው 4 ማሳዎችን ጠቅሰናል። በመንገድ ዳር ላይ ያለውን ጠቅሰናል። ማንም እንዲጭነው እንደ ህዳር አህያ ራሱን ያመቻቸ ሰው ነው። እንደው ዝም ብሎ ሙዚቃ ሲመጣ ዘፋኝ ይሆናል። አንድ ወንድማችን በቅርቡ ዘፈን ያወጣ ጊዜ በቃ ዋና ዘፋኝ ከሱ ጋር አብሮ የሚዘፍን ስልኩ ላይ መዝሙር ሳይሆን ዳውንሎድ የሚያደርገው እዚህ ዘፋኙን እንዲህ የመጡ ነገሮች የሚጭነው። አሁን የእግር ኳስ ሁኔታ መጥቷል። ስለ እግር ኳስ ብቻ የሚያወራ ነገ ደግሞ አንድ ነገር መቼም ይቻ ዓለማችን በብዙ የቤት ስራ የተሞላች ናት። በሌላ ነገር የሚሞላ ሰው ዓለም ወደ ፈለገችው ጅዋጅዌ የሚጫወት ንፋስ የሚወስደው ፔንዱለም የሆነ ልብ አንዴ ወደዚህ አንዴ ወደዛ የሚሄድ መድኃኔዓለም ያስተካክለን ሁላችንንም። ሌላው እንደሰማችሁት ነው በድንጋይ ላይ፣ ሌላው ደግሞ በእሾህ ላይ፣ ሌላው ደግሞ በለመለመ መሬት ላይ ክርስቶስ ቃሉን በልባችን ላይ ይተክላል። እዚህ የጌታችን ወንድም ቅዱስ ያዕቆብ በጻፈው በምዕራፍ 1 ቁጥር 21 ላይ ነፍሳችሁን ማዳን የሚቻለውን በውስጣችሁ የተተከለውን ቃል ይላል። በልባችን ላይ እግዚአብሔር ቃሉን ይተክለዋል። አሁን እየተከለ ነው። እንዲያፈራ ይርዳን። ሁለተኛው ጠብቁት የተተከለውን። አንድ ሰው ዝም ብሎ ዘርቶ አይሄድም። ወፎች ይጠበቃሉ። ያ ወፍ የሚጠብቀው ደግሞ ማሳው እንዳይበላሽበት ነው። አይደለም እንዴ? ሁለተኛ መጠበቅ አለባችሁ እግዚአብሔርን ቃል። የሰማችሁት ቃል ሁሉ ጊዜ ትዝ ይበላችሁ። ዝሙት ልትፈጽም ስትል የጌታ ቃል ትዝ ይበል። ጴጥሮስ የኢየሱስ ቃል ትዝ አለው። ጴጥሮስ ትዝ ሲለው አለቀሰ። ዶሮ ሳይጮ 3 ትክደኛለህ የሚለው ቃል ትዝ አለው ይላል ቅዱስ ዳዊት። ቀኑን ሙሉ አንተ ትዝታዬ ነህ ይላል። የእግዚአብሔር ቃል ትዝታችሁ ይሁን ወገኖቼ። ሲነጋም ሲመሽም ቃሉን እንድታስታውሱት እንድትጠብቁት በቸርነቱ ይርዳችሁ። ሶስተኛውና የመጨረሻው ማፍራት ነው። ማፍራት ፍሬ የማያፈራው ገለባ ተብሎ ወይም ደግሞ አረም ተብሎ ይቃጠላል፣ ወደ እሳት ነው የሚጣለው። ፍሬ አፍሩ። ፍሬ ጨርሻለሁ ወገኖቼ። ፍሬ አፍሩ። ፍሬ እንድታፈሩ ይርዳችሁ። እስቲ መድኃኔዓለም ወይ በሉ ሁላችሁም። ፍሬ እንዳፈራ እርዳኝ። ክርስቶስ ተርቧል፣ ፍሬ ይፈልጋል። የተራበ ጌታ አለን በጣም። ቅዱስ ዮሐንስ አፈወርቅ ተጠማው አለ። የተራበው ትንሽ ደክሞትም አረፍ አለ የሚለው ቃል ይላል ለዘመናት የሚተነተን የሚተረጎም ነው። ተጠማ ያለው መስቀል ላይ ውሃ ቢሆንም በዘመናት መካከል የሰው ልጆችን ነፍስ ይጠማል ይላል ወገኖቼ። ስለዚህ አለ ዮሐንስ አፈወርቅ እናንተ ነፍሳችሁን በንስሐ በክርስቶስ ፊት አፍስሱ፣ ያን ጊዜ ክርስቶስ ይረካል። ሰው ስትሆኑ መድኃኔዓለም ይረካል ይላል ወገኖቼ። እና ራበው ክርስቶስ። እናቶቼ እየሰማችሁኝ ነው? ልታበሉት ትፈልጋላችሁ? የራበውን ጌታ እውነት በሉ። ርቦታል። እንኳን ለጌታ ለስንቱ የምንተርፍ ሰው አይደለን እንላለን። ክርስቶስ ተርቤ ያላበላችሁኝም ደግሞ ይላል ለተናነሾቻችሁ ለድሆች የሰጣችሁት ለማን አደረጋችሁት ይላል። በሌላ ቋንቋ ለድሃን ማብላት ክርስቶስን ማብላት ነው ወገኖቼ። ለድሃ የሚሰጥ ለክርስቶስ ያበድራል፣ እንዳትረሱት። እና ክርስቶስ ርቦት ፍሬ ፍለጋ ወደ አንዲት ዛፍ መጣ። ዛፏ ስትታይ ልክ በጭንጫ ላይ እንደበቀለው ሲያዩት እንደሚያምረው እንደዚያ አሊያም እሾህ እንደያዘው በጣም የሚያምር ዛፍ ነው። ቅጠሎቹ የሰፉ ፍሬ ያለው የሚመስል ክርስቶስ ተርቦ ነው የመጣው። ምናልባት አንድ ፍሬ አግኝቼ ከረሃቤ አርፍ ይሆን ብሎ መድኃኔዓለም ወደዛች ዛፍ መጣ ወገኖቼ። ወደዛች ዛፍ ፍሬ ፍለጋ ሲያያት ዛፍ ፍሬ የላትም። በዚያ በኩል ሲያያት ፍሬ የላትም፣ በዚህም በኩል ሲያያት ፍሬ የላትም። ከርቀት ግን ሲያዩት ፍሬ ያላት ትመስላለች ወገኖቼ። ልክ እንደኛ ልባችሁ ይመጣል ፍሬ ያላችሁ መስሏችሁ። በልባችሁ ላይ ግን ዘረኝነት፣ ምቀኝነት፣ አድመኝነት ካለ፣ አለመታመን ካለ ፍሬ አልባ ስለሆናችሁ ትነቀላላችሁ። ስለነበረ ያችን በለስ ረግሟት ሄደ። በማግስቱ ደቀ መዛሙርቱ ሳይዋት ክቡ ብላ ደርቃለች። ከመረገም ከመድረቅ መድኃኔዓለም እና በገላትያ ላይ ተጻፉት በልባችሁ ውስጥ አፍሩ ወገኖቼ፣ አፍሩ። ያን እናንተ
ይረካል። ደግነት፣ የዋህነት፣ ቸርነት፣ ፍቅር በልባችሁ ውስጥ መድኃኔዓለም ያለምልምላችሁ። ዛሬ በጋብቻ የከበሩ በቅዱስ ቁርባን በተክሊል የከበሩ ወንድሞቻችንና እህቶቻችን አሉ። በእውነት አንዱ የፍሬ ማሳያ ይሄ ነው። በቅዱስ ቁርባን ማግባት ይሄ ትልቅ ፍሬ ማሳያ ነው ወገኖቼ። ምናልባት አምልጧችሁ ሊሆን ይችላል ብዙዎች አስተማሪዎች ናቸው። እነሱን እያያችሁ እንድትማሩ እግዚአብሔር ይርዳችሁ። ፈትል ስሉስ ይላል፣ በሶስት የተገመደ አይበጠስም። በእነዚህ መካከል ክርስቶስ አለ፣ ተጋምደዋል። ከዚህ በኋላ ሁለትነት የለም፣ አንድ ሆነዋል። እግዚአብሔር በፍሬ ይባርክልን። ዘሪው ከዘራ በኋላ ፍሬ ነው አይደለም የሚያገኙት። ፍሬ ደግሞ እንደ አቡነ ተክለ ሃይማኖት ቤተክርስቲያናችንን የሚመራ እንደ አጼ ዘርዓ ያዕቆብ ደግሞ ሀገርን የሚያስተዳድር ንጉስም ጳጳስም የሚገኘው ከዚህ ከተቀደሰ ትዳር ነውና ማህፀናቸውንም አብራ መድኃኔዓለም ያለምልምላቸው። ዛሬ የደስታ ቀን ነው። በደስታ ቀን ብቻ ስለ ደስታ እናወራም። ጋብቻ መስቀል ነው ተብሎ ነው በቤተ ክርስቲያን የሚነገረው። ጋብቻ መስቀል ማለት ደስታ እንደሆነ መስቀል የመከራም ደግሞ ግልባጩ ነው። ስለዚህ በትዳር ውስጥ የሚገጥሙ ነገሮች አሉ። እነዚያ ነገሮች መቻቻል እስክትጋቡ የነበረ የፍቅር ህይወት ከዚህ በኋላ የመቻቻል ህይወት የምንናገረው በዚህ አብዛኛው መከባበር ነው፣ መተጋገዝ ነው፣ መቻቻል። መድኃኔዓለም ያስችላችሁ። ከምንኩስና እኩል ወገኖቼ እዚህ ቆብ ከመጫን ከምንኩስና እኩል ትልቅ ተጋድሎ ያለው ትዳር ነው። ትዳራችሁን መድኃኔዓለም ብላችሁ አመስግኑላቸው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተባረከ ይሁን። 60 ዓመቱ የእግዚአብሔር ቸርነት የድንግል ማርያም የቅዱሳን ሁሉ በረከት ከሁላችን ጋር ይሁንልን። ወስብሐት ለእግዚአብሔር። ይቆየ